نحن بالإيمان أحيينا القلوب نحن بالإسلام حررنا الشعوب نحن بالقرآن قومنا العيوب وانطلقنا في عند سو ወደ አረብ ሀገር ሲሄድ ምንን ፕላን አድርጎ ነው መሄድ ያለበት በቃ እንደዚህ መሆን አለበት ብሎ ምንድነው ፕላን ማድረግ ያለበት እንደዚህ ተጠይቅ ያለቀም ይሄን ጥያቄ ፈልገዋለሁ ማለት አረብ ሀገር የሚሄድ ሰው ከመሄዱ በፊት ለምን እንደሚሄድ ምን እንደሚፈልግ ከዛ በኋላ ምን ላይ ሲደርስ ለኑሮ አይደለም ብያለሁ አረብ ሀገር ለኑሮ አይሄድም እንደ ካናዳ እንደ አውሮፓ እንደ አሜሪካ ተመላሽ እንደ ተመላሽ ተደላድሎ አይቀመጥም ተመላሽ ስለዚህ እንደ ተመላሽ የሚያስፈልገውን ነገር የሚፈልገውን ነገር የሚመጣበትን ጊዜ ማሳጠርና ማስረዘም በሱ እጅ ነው ያለው መስማትና አለመስማት በሱ እጅ ነው ያለው መስማት አለመስማት ስለ ለምሳሌ ቤተሰብ ያቺ ሴት ለ2 አመት ብላ ሄዳ በዛ 2 አመት ውስጥ 2 አመት ሙሉ በየወሩ ደሞዟን ጠብቀው የሆነ ችግር ሀፕን አረጋ ሊሉ ይችላሉ ኢግኖር ማድረግ መልመድ አለባት በነገር ላይ ቀላሉ ችግር አረብ ሀገር ሲደርስ በስልክ ከባድ ነው ቦታው ላይ ስላይደለክ እነሱ ሶልቭ የሚያረጉትን ነገር ሁሉ ላንተ ይተውልሃል እንተናኮ የትምህርት ቤት እንትን የለውም እንተናኮ እንትን ይፈልጋል ስለዚህ በየመንዙ አለ የሆነ ሌላ ሰው ልንነጠቅ ነው ማለት ነው 2 አመት ስለዚህ ኢግኖር ማድረግ ሊኖርባት ነው የለኝም እዚህ እኮ ሚሊዮነር እኮ ታናሽቷ እየነገደች ሚሊዮነር ሆና እኮ አትጠየቅ ግብር አለብኝ እንትን አለብኝ ምናም ያቺኛው ማለት መቻል አለባት ስለሰጠን ፍቅር አናገኝ ይልቁን እንጠላለን ማለት የመጀመሪያ ቀን ስትልክ አቤት በቃ በአናት ተተክለው ነው ሊያመሰግኑ የሚችሉ ለሰው ሁሉ ይነገራል ሁለተኛ ሲሆን ሶስተኛ ሲሆን ከአራተኛ በኋላ ግዴታ ይደረጋል ማለት ግዴታዋ ነው በቃ አስለምዳለቻ ትተዋል አሁን መፍጨርጨር ትተዋል እያንዳንዱ ነገር ሶልቭ ታረጋለች ተብላለች አድርጋ አሳይታለች ስለዚህ ለምን እነሱን እያሰነፈች ነው የምትሄደው አታበረታቸው ጭራሽ ስለዚህ እሷ ለምን እንደሄደች መች እንደሄደች እንዴት እንደሄደች ይጠፋል ማለት 2 አመት 3 አመት 4 አመት ይጠፋል ጊዜ ነው የሚቆጠር 4 አመት ሞላት ምንም ሳትይዝ ስለዚህ የምትይዘውን ነገር ፍለጋ አሳደ የምትይዘው ነገር የለም አልመን ዝም ብለ ቀስት ይዞ ተሯሩጦ እኔ ያደናዳኝ አላቅ አልሙ ነው እሷ ብታሳድድ እድሜውን ነው የምታሳድደው እንጂ አታልምም ህልሟን ልትረሳ አይገባም ሞክሩ እናንተ አሁን ከባድ ሁኔታ ውስጥ ነኝ መላክ አልችልም የለኝም ከዛ ደግሞ ሶሉሽን ስትፈልግም መታ ባካል ይሄ ስር ነቀል ለውጥ የለ በቃ ምን ከላይ ማለት ነገሩ መሆኑ ላልቀረ እሷ ድጎማ በመታረገው ነገር ነገሮች አይቀየሩም ጉሮሮ ብቻ ነው የሚዘጋው አረብ ሀገር ላይ ያሉ ሴቶች እንዴት አድርገው ህይወታቸው መቀየር ይችላሉ ማለትም ለምሳሌ እዛ እየሰሩ ዞሮ የሆነ ገንዘብ ያገኛሉ ያንን ገንዘብ ግን ለሚያሳድጋቸው ነገር እንዴት ሊጠቀሙት ይችላሉ ምክንያቱም አብዛኞቹ ለሚጎዳቸውና እንዲያውም ከሰሩ በኋላ ምንም እጃቸው ላይ ሳይዙ እድሜያቸውን አባክ ነው የሚመጡትና እንዴት አድርገው ወደ ሊያባዙት እንዴት ሊያራቡት ይችላሉ ያንን ያገኙትን ገንዘብ የጊዜ ገደባቸውን ወይ ደግሞ ለጊዜያቸው ያስቀመጡትን ፍሬም እንዳይጥሱ ማለት ቅድም እንዳልኩ 2 አመት 4 አመት ከሆነ ያስቀመጣችሁ እዚህ ያለን ሰርተን ነው የምንሄደው በነገር ላይ እንጠይቃለን እዛ ያለን ሰው ስንት ነው የሚከፈልሽ ሰርተናል እኮ ኦኬ እናቋለን ስለዚህ ቶታሉን እናቃለን ከዛ ላይስ ሚኒመም የሆነ ኢንኬዝ የሚወጣ ገንዘብ ይኖራል ከዛ ውጭስ ሌላ ብር ተመልሶ ወደ ሀገር ቤት መምጣት መቻል አለበት ስትመጣ ልክ ስትሄድ ወስና አይደል ሄደች ምንም ቢያጋጥማት ለመኖር ስትመጣ ላለመሄድ ወስና መምጣት መቻል አለባት አሁን ትልቁ ችግር የሚሆነው ትመጣለ ወይ ኢንቨስት ልታረግ ነው የመጣችው ትንሽ የመሬት ገዝታ ልትሄድ ነው ምናምን የመጣችው ከዛስ ፖለቲካው ጥሩ አይደለም ገንዘቧ ፈልገውም ሳይፈልጉም ገንዘብ ባለጌ ስለሆነ በዙሪያ ያለው ሰው ፖዚቲቭ ነገር አይነግርህም እንዲ ነው ይሄን ራሱ ለመመካከር ትልቅ ሆቴል ነው የሚቀጥሯት በነገር ላይ እየተበላ ነው ያ ማለት ብሩ በቃ ወርዛ ያረግም ከንትኗ ጋራ ትንሽ ስትቆይ ብሩ መሬቱንም አይገዛም አንድ ወር ቫኬሽን ምን ማለት ነው ሀገር ቤት ቫኬሽን ሀገር አይደል እንዴ ማለት ቢቻል እዚህ ሰርቼ እኮ ሌላ ሀገር ነው ቫኬሽን መሄድ ያለው የምን ቫኬሽን ነው ሀገር ቤት ያለው ከዛ ሲመጣ ስለሰጠን ፍቅር አናገኝ
ይልቁን እንጠላለን ማለት የመጀመሪያ ቀን ስትልክ አቤት በቃ በአናት ተተክለው ነው ሊያመሰግኑ የሚችሉ ለሰው ሁሉ ይነገራል። ሁለተኛ ሲሆን ሶስተኛ ሲሆን ከአራተኛ በኋላ ግዴታ ይደረጋል ማለት ግዴታዋ ነው በቃ አስለምዳለች ትተዋል። አሁን መፍጨርጨር ትተዋል። እያንዳንዱ ነገር ሶልቭ ታረጋለች ተብላለች አድርጋ አሳይታለች። ስለዚህ ለምን እነሱን እያሰነፈች ነው የምትሄደው? አታበረታቸው ጭራሽ። ስለዚህ እሷ ለምን እንደሄደች መች እንደሄደች እንዴት እንደሄደች ይጠፋባታል። ይጠፋል ማለት 2 ዓመት 3 ዓመት 4 ዓመት ይጠፋል። ጊዜ ነው የሚቆጠር። 4 ዓመት ሞላት ምንም ሳትይዝ። ስለዚህ የምትይዘውን ነገር ፍለጋ አሳደ የምትይዘው ነገር የለም። አልመ ነው ዝም የምን ቫኬሽን ነው ሀገር ቤት ያለው። ከዛ ሲመጡ ቫኬሽን ታይም ብሎ ይመጣሉ። 1 ወር ራይድ ነው ላዳ ነው ቦሌ ነው ጉለሌ ነው ጥሬ ነው። ከዛ አሉ ሀሳብ የሚሰጡ የሚመስሉ ሰዎች አሉ አብረውን። ከዛ አንተ ዝም ብለህ ወደዛም ወደዚህ የምትዋልል ውሃ ኮንክ ገበቴ ላይ የተቀመጠ ውሃ ኮንክ ሁሉም ወደዚህ ነው የሚያፈስ። ቆራጥ ሰው ብዙ ጓደኛ የለውም። አሁን ስትመጣ ስትሄድ አብሯት ሄደዋል አልሄዱ ስትመጣ ነው ያሉት። ብቻዋን ማድረግ ቢያቀታት ራሱ በጣም ውስን ሰዎች ለጉዳዩ አስፈላጊ ሰዎች ከነሱ ሰዎች ጋር የምትፈልጋቸውን ነገሮች ላይ አክሽን መውሰድ። 200 ካሬ ለመግዛት መጣ ብሯ ካነሳ 140 ገዝታ መሄድ አለባት። መሬት ነው እቅዱ እንጂ 200 ካሬ ስለማይገዛ ቆንጆ ጫማና ልብስ መገዛት የለበት። 140 አይገዛም አይደለ? የሆነ አድጎ የሚጠብቅ ነገር ገዝታ በስሙ አስቀምጣ መሄድ መቻል አለበት። ለምን ባጃጅ አይሆንም? ይኸውልህ ባጃጅ መግዣ የሌለው ነው እኮ የሚያጣጥል። ባጃጅ ምን ያደርግልሻል? ከዛስ የባጃጁን ጨርሳ ትሄዳለች። ያ ነው የመጀመሪያ የጊዜ ፍሬም። ቫኬሽን ብላችሁ አትምጡ። በቃ ቫኬሽን የሚባል ነገር የለም። ይኸውልህ እዛ ሀገር ሰራተኛ ሆነን ገንዘብ ፍለጋ ሄደን ከማዳም ጋር እንፎካከራለን ማለት በፋይናንሻል ነው የምንፎካከረው። እሷ ኦርደር ካረገች እኔ ለምሳሌ አሰሬ የምትገዛቸውን ብራንዶች ነው ኦርደር ማድረገው። እሺ ሽቶ $100 ምናምን። እኔና አንቺ የከለር ልዩነት ነው ያለን። ይሄ የማንነት ቀውስ። እኔና አንቺ የከለር ልዩነት ነው ያለን። አሰሪና ሰራተኛ ብንሆንም ሰራተኛ ለመሆን የተፈጠረ ሰው የለም። በጣም እኮ ልክ ነኝ። ግን አሰሪ ለመሆን ምን ያስፈልግሻል ብትለኝ አላቅም ማለት ነው። አሰሪ ለመሆን ሰራተኛ መሆን ስለነበረብኝ እኮ ነው የሄድኩኝ። ስለዚህ አረብ ሀገር ሄደን ስንመጣ ቶታል ይቀየራል ስማችን። ከአረብ ሀገር የመጣች ስምሽም አይጠራ ጓደኛዬ ናት ከአረብ ሀገር የመጣች ማለት ከአሜሪካን የመጣች አንልም፣ ከውጭ የመጣች ነው። የአረብ ሀገሩን ለማጥላላት ነው የምንጠቀመው። ሶሻል ሚዲያ ላይ ባወቁት ወንድ ተታለሉ ሲባል ለምንድነው ሰው የሚደነግጠው? እንዴት አትታለልም? አሁን እኮ መወደድ ለሷ ብርቅ ነው። ምክንያቱም ቤተሰብ ነይ ታስፈልጊያለሽ ምናምን የሚላት ሴት አይደለችም። የሆነ ሰንበዲ መጥቶ ያላንቺ ህይወት የለኝም በጣም ነው የምወድሽ ቢላት ማነው ማይታለለው? እስቲ ቦታ እንቀያየር። ልክ እኮ ናት። መታለል አይደለም ለሷ። በዛን ሰዓት ያላት ትንሿ የውሸት መውደድ ለሷ ካጣችሁ ገንዘብ በላይ ቫልዩ አለው። እመነኝ። ክብር አናገኝም። እኔ ብቻ ሳልሆን ብዙ በጣም ስኬታማ የሆኑ ከአረብ ሀገር የተመለሱ ሰዎች አሉ። ራሳቸውን ይዘው አይወጡ አረብ ሀገር ነበርኩ ብለው። በነገር ላይ አሁን ሰዎች የተለያየ ነገር ውስጥ ሆነው ነኝ ይላሉ አይደለ? ከአረብ ሀገር መጥቼ ብሎ ግን ሶሻል ሚዲያ ላይ የምናውቃቸው ተጽዕኖ የፈጠሩ ሰዎች ነው አናይም። ስለሌሉ አይደለም መውጣት ስለማይፈልጉ ሲወጡ ፊድባኩ ያሳስባቸዋል፣ ያስጨንቃቸው። የእነሱ መውጣት ግን እዛ አረብ ሀገር ላለች ሴት በጣም አስፈላጊ ነው። ምክንያቱም እዛ 6 ዓመት የቆየችው የጎረቤታችን እንትናን አታይም ወይ? ብርቱካን የመሰለች የውዚ መታ ከሰል እየቋጠረች ደች ይበልታለች። ብትመጪ አንቺ ጣፈንታ እንደዛ ነው። ታዲያ እዛ ጋር ፎርድ መኪና ምትነዳ አለች ከአረብ ሀገር የመጣች ከዜሮ ጀምራ ተነስታለች ብንላት በእርግጥ ማትመጣ ነው የሚመስለኝ? መታስ ለውጥ ማታመጣ ነው የሚመስለኝ? በደንብ ታመጣለች። በደንብ ሰዓት አጠቃቀም ተምረናል። ከአረብ ታይም ፍሬም ማድረግ ትችላለች። ከትምህርት ቤት አይደለም ከህይወት ነው የተማረችው። እኔ ሰዎች ሲያወሩ ዝም በይ ተብዬ አውቃለሁ። ዛሬ እድል ተሰጥቶኝ እንደማወራው እንዳይመስል። ኖሌጅ የለሽ
ኮሌጅ አልገባሽ ዩኒቨርሲቲ አልገባሽ ስለ ዩኒቨርሲቲ አታቂ አይ እንደዛ አይደለም የተኖረ ሴንስ አለው እያንዳንዱን ወርዶ ሞክራለች ስትመጣ የምትጠብቀው ነገር አለ ልላቸው የምፈልገው አትጠብቁ ከናንተ ውጪ ለናንተ ማንንም የለም ለምንድን ነው የተቀበላችሁት የአረብ ሀገር ሴት እንደምትቀልጥ ሻማናት ለምን ተቀበላችሁ ለመቅለጥ ለምን ክራችሁ እስኪያልቅ ትጠብቃላችሁ ግማሽ ላይም ሆኑ ፈሳሹ እስካለ ድረስ ቅርጽ መቀየር ትችላላችሁ ይሄ ለብርሃን ምናምን የምንጠቀመው ሻማ ብቻ አይደለም የምትሆኑት ለዲነር የሚቀመጥ ሻማ መሆን ትችላላችሁ ማነሳችሁ አይደለም ቫልዩ ማብራታችሁ ነው ኑ የምር አሁን ኑ ብዬ ራሱ የሚቀጠቅጠኝ ሰው ይኖራል አሁን ከስር ገብቶ ሳመጥቼስ ምናምን እዛ ያለው አይደለም የሚብሰው እዚህ ያለው ነው አረ እዚህ ያለው ምን ልታስፈሳብን አመት ምን ወዴት ነው የሚመጡት ዜሮን እንዳትፈሩ ስትመጡ